ሰላም በዚህ ቪዲዮ እንዴት ሚሞ ክሬት ከተደረገ በኋላ አፕሩቭ እንደምናደርግ እናያለን። ስለዚህ ሚሞን ክሬት ያደረግነው እኛም ልንሆን እንችላለን፣ በሌላ ክፍልም ወይም በእኛ ስር ባለ ሰራተኛ ክሬት ተደርጎ ሊሆን ይችላል። እንደ አፕሩቨር ግን በእኛ ክፍል ክሬት የተደረገ ሚሞ ወደኛ ነው የሚመጣው ማለት ነው። ዘን አፕሩቭ ለማድረግ ሲስተም አውቶማቲካሊ ዳሽቦርድ ላይ ሚሞ አፕሩቫል ብሎ እዚህ ጋር ስንት እንደሚጠብቃችሁ ያሳያችኋል። እሱን ስነካ ለምሳሌ በፕሮሰስ አውቶሜሽን ስር እነዚህ አራት ሚሞ ክሬት ተደርገው አፕሩቭ ያልተደረጉ አሉ። ስለዚህ ከዚሁ ጋር ዲቴይል ፔጅ ላይ እየገባው አፕሩቭ ማድረግ እችላለሁ ማለት ነው። አንደኛው ኦፕሽን ይሄ ነው ሲስተሙ። ሁለተኛ ደግሞ አፕሩቫል ፔንዲንግ ካለ ምን ያደርጋል? ኖቲፊኬሽን ላይ ያስቀምጥላችኋል ማለት ነው። ስለዚህ እኔ አሁን የኢንተርናል ሚሞ ኖቲፊኬሽን ጋር ስመጣ ለምሳሌ ሚሞ ምናምን ክሬት ተደረገ እንደዚህ ዌይቲንግ ፎር ዩር አፕሩቫል ይለኛል ማለት ነው። ስለዚህ ኖቲፊኬሽኑን ክሊክ በማደርግበት ሰዓት ላይ እሱም ዘሴም ወይ ወዴት ይወስደኛል? ወደ ዲቴይል ፔጅ ይወስደኛል ማለት ነው። ዘን ሰርድ ኦፕሽን ደግሞ ምንድነው? ዳሽቦርዳችሁ ላይ አፕሩቫል ኢንቦክስ የሚል አለ። ስለዚህ አፕሩቫል ኢንቦክስን በምትነኩበት ሰዓት ላይ እዚህ ጋር የተለያዩ አፕሩቫል ሴክሽኖች ይኖራቸዋል። ለምሳሌ እዚህ ታስክ ሪሌትድ 23 እዚህ ጋር አፕሩቫል ፍሎ ሪሌትድ እነዚህ እዚህ ጋር ሁለት አለ። ዘን ሚሞ ጋር ደግሞ አራት አፕሩቫል እዚህም ጋር እንዳለ ያሳየኛል። ዘን ዲቴይል ማየት ከፈለኩኝ እዚህ ጋር ዲቴይል እየነካሁኝ አፕሩቭ ማድረግ እችላለሁ። ወደ አፕሩቫል ኢንቦክስ ተመልሼ ደግሞ እዚሁ ጋር ስለ ስራው የማውቅ ከሆነ ዊዛውት ዲቴይሉን ሳልከፍት አፕሩቭ የማደርግበት ኦፕሽን ይኖረኛል ማለት ነው። በዚህ መንገድ አፕሩቭ ማድረግ ትችላላችሁ። ለምሳሌ ቀደም ክሬት ያደረግናትን አፕሩቭ ለማድረግ ወደ ዲቴይል ፔጅ ልሂድና ሌትስ ሴይ መስተካከል ያለበት ነገር አለ። ስለዚህ ያንን ለማድረግ ምን ማድረግ እችላለሁ? ራሱ ኤዲት ማድረግ እችላለሁ። የሚስተካከለው ፓርቱን ብቻ ከሆነና በምን መቀየር እንዳለበት ካላወቁ ደግሞ ሪጀክት አድርጌ ሪዝን ግዴታ ማስገባት ይኖርብኛል በሪጀክሽን ጊዜ ማለት ነው። ስለዚህ ፕሊዝ ቼንጅ ምን ማድረግ እችላለሁ? ፕሊዝ ቼንጅ ሰከንድ ሴክሽን ብለው በትንሽ ፓራግራፍ እንዲቀየር ሪጀክት ማድረግ እችላለሁ ማለት ነው። ስለዚህ ሲስተም አውቶማቲካሊ ምን ያደርገዋል? ሪጀክትድ በማን ሪጀክት እንደተደረገ የሰጠሁትን ኮሜንት አድርጎ ክሬት ስላደረኩት ይመልሳል። ክሬት ያደረኩትን ምን ማድረግ ይችላል? ኤዲት ማድረግ ይችላል ማለት ነው። ስለዚህ ሌትስ ሴይ የተስተካከለው ይሄ ቢሆንና ዘን ዋቴቨር ቼንጅ ሌላ እንደነበረው ከሆነ ኔክስት ብሎ ኤዲት የሚያደርገውን ካደረገ በኋላ ሴቭ አደረገ መልሶ ለአፕሩቫል ይመጣል ማለት ነው። ስለዚህ እንደገና ምን ማድረግ ትችላላችሁ? አፕሩቭ ታደርጋላችሁ ማለት ነው። ስለዚህ ሌትስ ሴይ እዚህ ጋር ኮሜንት ግዴታ አይደለም። ስለዚህ ባዶ ሆኖ አፕሩቭ ማድረግ እችላለሁ። ዘሞመንት አፕሩቭ ስናደርግ ሲስተም አውቶማቲካሊ ሌተር ጀነሬት ያደርግለታል ማለት ነው። እንደምታዩት ቅድም በዲፓርትመንታችንን ፕሪፊክስ ኮንፊርም ያደረግነው በዚህ ስትራክቸር መሰረት ነው። ዘን ሌተሩ ጀነሬት ሲደረግ ይሄኛው 23ኛ ሌተር ነው። ከረንት ያለንበትን ዓመተ ምህረት 18 ይወስዳል። እዚህ ጋር ሌተሩ ክሬት የተደረገው በእንግሊዘኛ ስለሆነ እንደምታዩት 2026 የዛሬን ቀን በፈረንጆች ይዛል ማለት ነው። ዘን ቴክስቱን ኤቭሪቲንግ እዚህ ጋር ማስቀመጥ ነው። አታች ያደረግነው እንትን አለ አብሮት ምን አድርጓል? ስካን ኪውአር የምትል ስካን ቱ ቬሪፋይ የምትል ኪውአር ኮድ አስቀምጦልናል። ስለዚህ ትክክለኝነቱን ለማረጋገጥ ይሄ ሌተር የሚደርሰው ክፍል በኪውአሩ ተጠቅሞ ቼክ ማድረግ ይችላል ማለት ነው። በዚህ መንገድ አፕሩቫሎችን ሃንድል ማድረግ እንችላለን ማለት ነው። ዲቴይል ፓርቱን በሌላ ቪዲዮ እናያለን።